አንድ ጊዜ ገጠመኝ ልንገራችሁ። ይሄን ያዙልኝና እዚሁ ቅርብ አካባቢ ላይ ነው ያለሁበት፣ ቢሮ አካባቢ ላይ ነውና እያለፍኩ እያለ እኔ ምለው ግን እናንተ ምናምን አለ። በጣም ቸኩያለሁ፣ ሻንጣ የተሸክሜ እያለፍኩኝ ነውና ማን ነው ዞር ስል አንተ አለኝ። እየሄድኩኝ ነው እኔ አዎ አለኝ። ምንድነው እኔ ምለው ግን ምናምን ብሎ ያወራ። አንተ ማን ስለሆንክ ነው እኔ ምለው ግን ምናምን ብለህ ጠብረር ብለህ ታወራኝ የምትሞክረው አልኩት። ድንግጥ አለ። ከዛ አለኝ ድንግጥ ብሎ ሲለኝ ጊዜ አንተ ማን ስለሆንክ ነው መጀመሪያ ማተብ አስራሃል አይደል? እንደምን ዋልክ መምህርነቴ እንኳን ባታምንበት ሰላም ነው ወንድሜ ብለህ ሰላም ብለኸኝ በእጅ እንኳን ሰላም ማለት ብትጠየፍ እንዴት ነው ሰላም ነው አንድ ጊዜ ላዋራ እችላለሁ ብለህ አስቆመኸኝ በትህትና ጥያቄ አለኝ ይሄ ነገር ትክክል ነው ወይ ብለህ አይደል የሚጠይቀው? ማን አንተ አልኩት። ከዛ እዛ የምንነጋገርበት ቦታ አካባቢ ላይ አንዳንድ እህቶች አይታችሁ ከሆነ ምን ይላሉ? ቢጻፋለ ውል ለማስረጃ እንት ያለ አይደል ውል ለማጻፍ ፈልገሽ ነው ምናምን ብሎ የሚጠይቁ ሴቶች አሉና ያቆኛል፣ ትምህርቴን ያውቃሉና መምህር ምን ሆነህ ነው ብሎ ጭቅጭቅ ሲሰሙ መጡ። እኔ ምን አውቃለሁ እያለፍኩ እያለ የሆነ በቲቪት መንፈስ ጥብርር ብሎ እንደዚህ ሊጠይቀኝ ሞከረ አልኳቸው። አንተ ያማሃል እንዴ ያሉት። ያገኘው ሰው ነው የምትለክፈው? ኧረ ዝም ብሎ ነው መምህር እብድ ነገር ነው አሉኝ። ከዛ እብድማ አይደለሁም አለ። እና ምንድነው ታዲያ አንተ እብድ ካልሆንክ ነገር መንገደኛ እንደዚህ የምትለክፍ ማን አንተ አላልኩት። አይ እኔ ትምህርታችሁ አይመቻ ተዋ በቃ ካልተመቸ አታዳምጥ። ያንተ እንድታዳምጥ ነው እንደምለቀው ይመለከተኛል ብሎ የሚያስብ ሰው እንዲያዳምጥ ነው አልኩት። አይ እኛ ቤት ውስጥ አሁን ለምሳሌ እናቴ በአዳም ልኮ አታመልክም፣ ምንም አይነት ሰይጣን ጎትታ ወይ ተራጋ ጠንቋይ ጋር አታውቅም። ግን አይምሮ በሽተኛም አለ እንደገና ሱሰኞችም አሉ። ግን ምንም አይነት በአዳም ልኮ የለብንም አለ። ታዲያ በትህትና ጠይቅም እንዴ እንደዚህ በጣም አስቸጋሪ ሰው ሆነ እንደዚህ በጣም በሚያስጠላ መልኩ ለምን ትጠይቃለህ? ና በል አልኩኝና ጁንጎትቼ ጄጂ ካፌ ቆንጭ አለንና ይኸውልህ ሱስ ውስጥ ያለው አዳልሞቴ ይባላል። ማን ነው የቡና ሱስ ከሆነ አዳልሞቴ፣ የመጠጥ ሱስ ከሆነ ወሰንገላ ይባላል። የአካል ጉዳተኛ ወይም የአእምሮ ዘገምተኛ ቤት ውስጥ ካለ ደግሞ እናትህ አባትህ በድብቅ ያስቀመጡት ጨሌ ይኖራል አልኩት። የለም በፍጹም የለም አለኝ። ሂድ ፈትሽ ብዬው ቻው ተባብለን ተለያየን። በሶስተኛው ቀን በአራተኛው ቀን ላይ እዛው ቦታ ጠብቆኝ ያዘኝ አገኘኝና እናቴ ጨሌ ያላት ጨሌ ያለኝ እኮ አለችኝ አለኝ። ታዲያ ምንድነው ዝም ብለህ የምትደነፋው? ጨሌውን አስጥል፣ ቤት ውስጥ ጸሎት ክፍል አዘጋጅ፣ ከዛ በኋላ እንገናኛለን አልኩት። በሳምንቱ አገኘኝ። ሁሉ ነገር አዘጋጅቻለሁ አለኝ። ስለው ጊዜ እናቴ እኮ ጮኸች አለኝ። በቃ ይሄን ነው የምፈልገው አልኩትና አንዳንዴ ዝም ብሎ ቤታቸውን ሳይፈትሹ ዝም ብሎ ሽሮና በርበሬ እየበሉ ሲመላለሱ ባሉበት ቤታቸው ውስጥ ሁሉ ነገር የሚያውቁ ይመስላቸዋል። ግድግዳ ላይ ያለውን ስዕል በማየት ቤቱ ሲጠረግ አቧራውን እንኳን አንድ ቀን አይተውት የማያውቁ ቤት ውስጥ ያለውን ሶፋና ጨርቅ ቴሌቪዥን በማየት ብቻ ቤቱን ቤቴ